በአፍሪካ የኃይል ማማ እየተባለች በምትጠራው በሀገራችን ኢትዮጵያ ከታላቁ የህዳሴ ግድብ ቀጥሎ የሚገነባው ሁለተኛ ግዙፍ የሃይድሮ ኤሌክትሪክ ፕሮጀክት ምን ያህል እያናወጠ እንደሆነ ያውቃሉ? ዛሬ የምንመለከተው ስለ ታላቁ የኮይሻ ግድብ ወይም ኮይሻ ዳም ነው። ይህ ግድብ በዓለም አቀፍ ደረጃ በከፍተኛ የምህንድስና ጥበብና በግዝፈቱ ስንተኛ ደረጃ ላይ ተቀመጠ? በአፍሪካስ ውስጥ ያለው ስፍራ የትኛው ነው? ዛሬ በዚህ ልዩና በጥልቀት በተዘጋጀ ቪዲዮ ይህንን በኦሞ ወንዝ ላይ የሚገነባውን አንበሳ ፕሮጀክት ከሀገራችን ነባርና አዳዲስ ግድቦች ጋር ማለትም ከግልገል ጊቤ 1 እና 2 ከታሪካዊው ተከዜ ከጣና በለስና ከሀገሪቱ ንጉስ ከታላቁ የአባይ ህዳሴ ግድብ ጋር በሁሉም መለኪያዎች ፊት ለፊት እናወዳድረዋለን። ግድቡ የፈጀው አጠቃላይ የገንዘብ መጠን፣ የያዘው የውሃ መጠን በሜትሪክ ኪዩብ፣ የወለል ስፋቱና የሚያመነጨውን የሜጋዋት ኃይል ምን ያህል አስገራሚ እንደሆነ መሬት ላይ ያለውን እውነተኛ ቁጥር ይዘንላችሁ ቀርበናል። ለኢትዮጵያ አዲስ የታሪክ ምዕራፍ እየጻፈ ያለውን የኮይሻን ሚስጥር ለማወቅ እስከ ቪዲዮ ማጠናቀቂያ ድረስ አብራችሁን ቆዩ። ይህ ግድብ በዓለም አቀፍ ደረጃ በከፍተኛ የምህንድስና ጥበብ ከተገነቡት የኮንክሪት ግድቦች መካከል አንዱ ነው። የሚገነባበት የኮንክሪት አይነት ሮለር ኮምፓክትድ ኮንክሪት ወይም በምህንድስናው አገላለጽ RCC በመባል ይታወቃል። ኮይሻ በዓለም አቀፍ ደረጃ በከፍታውና በያዘው የኮንክሪት መዋቅር መጠን ግንባር ቀደም ከሚባሉት መነጋገሪያ ሜጋ ፕሮጀክት ተርታ የሚሰለፍ ሲሆን በአፍሪካ ደረጃ ደግሞ ከተገነቡና አሁንም እየተገነቡ ካሉ ግዙፍ የሃይድሮ ኤሌክትሪክ ፕሮጀክቶች መካከል በግንባር ቀደምትነት ከሚጠቀሱት 5 ታላላቅ ግድቦች ውስጥ በኩራት ይመደባል። በተለይ ደግሞ ከታላቁ የህዳሴ ግድብ ቀጥሎ በአፍሪካ ሁለተኛ ግዙፍ የኮንክሪት ግድብ በመሆን በታሪክ መዝገብ ላይ በደመቀ ቀለም ሰፍሯል። ይህም ማለት ኮይሻ የተሸከመው መዋቅር የተገነባበት ምህንድስና እና በአህጉሪቱ ላይ ያለው የኃይል ሚዛን እጅግ በጣም ግዙፍና ስትራቴጂካዊ መሆኑን ያሳያል። አሁን ቀጥታ ወደ እያንዳንዱ ነባር ግድቦች ንጽጽርና ወደ ማናምናቸው አስገራሚ ቁጥሮች እንገባለን። ለመሆኑ ይህንን ግዙፍ ፕሮጀክት ከሀገራችን ነባርና ስመጥር ግድቦች ጋር ስናወዳደረው ምን ያህል የላቀ ነው? ለብዙዎቻችን ቅርብ የሆኑትን የግልገል ጊቤ 1፣ ግልገል ጊቤ 2 ፕሮጀክቶች ሁለገብ የሆነው የጣና በለስን በከፍተኛ ገደል መሃል የተገነባውን የታሪካዊውን የተከዜ ግድብና እርግጥ ነው የሀገሪቱን ታሪክ ንጉስ የታላቁ የህዳሴ ግድብን ጨምሮ በዚህ ቪዲዮ እንፈትሻለን። እነዚህን ሁሉ ግድቦች ዝም ብለን በስም ብቻ ሳይሆን እያንዳንዱ የፈጁትን አጠቃላይ የቢሊዮን ብርና የዶላር መጠን፣ በውስጣቸው የሚይዙትን የውሃ መጠን በሜትሪክ ኪዩብ፣ የወለልና የባህር ስፋታቸውን እና ከሁሉም በላይ ደግሞ ለሀገሪቱ የሚያበረክቱትን የኃይል ማመንጫና አቅም ወይም የሜጋዋት ጉልበት ፊት ለፊት እናነጻጽራለን። የኮይሻ ግድብ እነዚህን ነባር የሀገሪቱን የኃይል ምንጮች እንዴት እንደሚገለብጣቸውና ከህዳሴው ግድብ ቀጥሎ እንዴት ሁለተኛ የሀገሪቱ የጀርባ አጥንት መሆኑን እንደቻለ ቁልጭ አድርገን እናሳያችኋለን። አሁን መግቢያችንን ጨርሰናል። ቀጥታ ወደ መጀመሪያው የኃይል ምርትና የሜጋዋት ትንተና እንለፍ። እንግዲህ ወደ መጀመሪያውና ወደ ዋናው ታላቅ የንጽጽር መረጃ ስንገባ አንድን ግድብ የሚያሰኘውና የሀገርን ኢኮኖሚ ጀርባ የሚቀይረው የሚያመነጨው ኤሌክትሪክ ኃይል ወይም የሜጋዋት አቅሙ ነው። በዚህ ረገድ የኮይሻ ግድብ በሀገራችን ታሪክ ውስጥ እጅግ አስገራሚ የሚባል የኃይል መዋቅር ይዞ ነው ብቅ ያለው። ይህ በኦሞ ወንዝ ላይ እየተገነባ ያለው ግዙፍ ፕሮጀክት ሙሉ በሙሉ ግንባታው ተጠናቆ ኃይል ማመንጨት ሲጀምር ብቻውን 2160 ሜጋዋት የኤሌክትሪክ ኃይል የማመንጨት አጠቃላይ አቅም አለው። ይህ 2160 ሜጋዋት የሚለው ቁጥር ምን ያህል ትልቅ እንደሆነ ለመረዳት በሀገራችን ለረጅም ዓመታት አገልግሎት እየሰጡና አሁን ያሉትን በርካታ መካከለኛ ግድቦች በአንድ ላይ ሰብስቦ ማሰናዳት የሚችል ጉልበት መሆኑን ማየት ይቻላል። አሁን ይህንን የኮይሻን 2160 ሜጋዋት ጉልበት መጀመሪያ በኦሞ ወንዝ ላይ ካሉት ነባር ወንድሞቹ ማለትም ግልገል ጊቤ 1 እና 2 የኃይል ምርት ጋር ፊት ለፊት እናገናኘዋለን። ወደ ቀጥተኛው ፍልሚያ ስንገባ መጀመሪያ የምናገኘው በዚህ በኦሞ ወንዝ ላይ ቀድሞ የተገነቡትን ታዋቂዎቹን የግልገል ጊቤና የባለ እጅግ አስደናቂው የምድር ውስጥ ዋሻ የሆነውን የግልገል ጊቤ 2 ፕሮጀክቶችን ነው። ለሀገራችን ለብዙ ዓመታት ትልቅ ውለታ የዋለው የግልገል ጊቤ 1 አጠቃላይ የኃይል ማመንጨት አቅሙ 184 ሜጋዋት ብቻ ነው። በሌላ በኩል ደግሞ አሁን በረጅም ዋሻ አምቆ በማምጣት የሚታወቀው ግልገል ጊቤ 2 ደግሞ 420 ሜጋዋት ያመነጫል። እንግዲህ እነዚህን ሁለት ግዙፍ የኦሞ ወንዝ ኩራቶች አንድ ላይ ብንደምራቸው እንኳን የሚሰጡት አጠቃላይ ድምር 604 ሜጋዋት ብቻ ነው።
የኮይሻ ግድብ ግን በአንጻሩ ብቻውን 2160 ሜጋዋት ያመነጫል። ይህ ማለት የኮይሻ ግድብ የኃይል ምርት ከግልገል ጊቤ 1-2 ጥምር ውጤት በ3 እጥፍ ከግማሽ ወይም ወደ 4 እጥፍ ገደማ ይበልጣል ማለት ነው። ይህ ቁጥር ኮይሻ ምን ያህል አስፈሪ ጉልበት እንዳለው የሚያሳይ የመጀመሪያ ማረጋገጫ ነው። አሁን ደግሞ ይህንን ትቶ ወደ ሰሜኑ የሀገራችን ክፍል በመጓዝ ከጣና በለስና ከተከዜ ግድብ ጋር እናወዳድረዋለን። ጉዟችንን ከኦሞ ወንዝ ወጣ አድርገን ወደ ሰሜኑ የሀገራችን ክፍል ስናቀና ቀጥሎ የምናገኘው ሁለገብ አገልግሎት የሚሰጠውን የጣና በለስ የኃይል ማመንጫ ፕሮጀክት ነው። ጣና በለስ በአሁኑ ሰዓት ለሀገሪቱ የኤሌክትሪክ አውታር 460 ሜጋዋት ኃይል ምርት እያበረከተ ይገኛል። በሌላ በኩል ደግሞ በከፍተኛ ተራሮችና ገደሎች መሃል እጅግ አስደናቂ በሆነ የምህንድስና ጥበብ የተገነባውና በከፍታው የሚታወቀው ታሪካዊው የተከዜ ግድብ አጠቃላይ የማመንጨት አቅሙ 300 ሜጋዋት ብቻ ነው። እንግዲህ አስቡት እነዚህን ሁለት ታላላቅ የሰሜን የኃይል ማማዎች ማለትም ጣና በለስንና ተከዜን አንድ ላይ ብንደምራቸው እንኳን የሚሰጡት 760 ሜጋዋት ብቻ ነው። የኮይሻ ግድብ ግን ብቻውን 2160 ሜጋዋት በማመንጨት በ3 እጥፍ ገደማ ይበልጠዋል። በተለይም ከተከዜ ግድብ ጋር ብቻውን ሲነጻጸር ኮይሻ በኃይል ምርቱ 7 እጥፍ በለጠ ማለት ነው። አሁን ግን ጥያቄው ይህ አንበሳ ፕሮጀክት ከሀገሪቱ ንጉስ ከታላቁ የህዳሴ ግድብ ጋር ሲነጻጸር የት ላይ ይቀመጣል የሚለው ነው። አሁን ደግሞ ወደ መጨረሻውና ወደ ከባዱ ፍልሚያ እንለፍ። ይህ 2160 ሜጋዋት የሚያመነጨው የኮይሻ ግድብ ከሀገራችን ንጉስና ከአፍሪካ ኩራት ከሆነው ከታላቁ የአባይ ህዳሴ ግድብ ጋር ሲነጻጸር የት ላይ ይቀመጣል? ታላቁ የህዳሴ ግድብ በአጠቃላይ 5150 ሜጋዋት የማመንጨት አቅም ይዞ በአንደኝነት ደረጃ ላይ ቁጭ ብሏል። እርግጥ ነው ህዳሴው ግድብ ከኮይሻ በ2 እጥፍ ከግማሽ በላይ ይበልጣል። እሱን መወዳደር አይቻልም። ነገር ግን ዋናው ቁም ነገር የኮይሻ ግድብ በ2160 ሜጋዋት አቅሙ በሀገሪቱ ሁለተኛ ግዙፍ የኃይል ማማ በመሆን በቀጥታ ከህዳሴ ግድብ ቀጥሎ መቀመጡ ነው። እነዚህ ሁለት ግዙፍ ግድቦች ብቻቸውን ተጣምረው ወደ 7300 ሜጋዋት በላይ ለሀገራችን ያመነጫሉ ማለት ነው። እንግዲህ እስካሁን ያየነው የኃይል ምርቱን ብቻ ነው። ቀጥለው ደግሞ ወደ ማናምነው ሌላ ታላቅ መረጃ ወደ ውሃው መያዝ አቅም ወይም ወደ ሜትሪክ ኪዩብ ፍልሚያና ወደ ባህር ስፋታቸው ቀጥታ እንገባለን። እንግዲህ የአንድን ግድብ እውነተኛ የኃይል ምንጭና ዘላቂነት የምንለካው በስተጀርባው በሚያቆረውና በሚይዘው የውሃ መጠን ነው። ወደዚህ ወደ ውሃ መያዝ አቅም ወይም ወደ ሜትሪክ ኪዩብ ስሌት ስንመጣ የኮይሻ ግድብ ሌላ ሊታመን የማይችል ትልቅ ጉልበት ይዞ ነው የሚቀርበው። ይህ ግድብ በኦሞ ወንዝ ላይ ሙሉ በሙሉ ተገንብቶ ሲጠናቀቅ ወደ 9 ቢሊዮን ሜትሪክ ኪዩብ የሚጠጋ ውሃ በአንድ ላይ የማቆርና ግዙፍ ሰው ሰራሽ ሐይቅ የመፍጠር አቅም አለው። መጀመሪያ ቀደምት የኦሞ ወንዝ ፕሮጀክትን ስንመለከት ግልገል ጊቤ 1 መካከለኛ ማጣረቀሚያ ያለው ሲሆን አጠቃላይ የውሃ መያዝ አቅሙ ወደ 1.7 ቢሊዮን ሜትሪክ ኪዩብ ብቻ ነው። በሌላ በኩል ደግሞ ግልገል ጊቤ 2 የራሱ የሆነ ትልቅ የውሃ ማከማቻ ሐይቅ የለውም። ምክንያቱም ከግልገል ጊቤ 1 የመጣውን ውሃ በ26 ኪሎ ሜትር ረጅም የምድር ውስጥ ዋሻ አምቆ በቀጥታ ለኃይል ማመንጫነት ስለሚጠቀምበት ነው። ወደ ሰሜኑ የሀገራችን ክፍል ተሻግረን የጣና በለስን ሁለገብ ፕሮጀክት ስንመለከት ደግሞ እሱም ቢሆን የራሱ የተለየ ግዙፍ የውሃ ማጣረቀሚያ የለውም። ጣና በለስ በቀጥታ የተፈጥሮ ሀብታችን ከሆነው ከጣና ሐይቅ ላይ በኃይል ማስተላለፊያዎች የውሃ ዋሻ እየቀዳ ነው የሚሰራው። ይህም ማለት የኮይሻ ግድብ የያዘው 9 ቢሊዮን ሜትሪክ ኪዩብ ውሃ ከግልገል ጊቤ 1-2 እና ከጣና በለስ የግል ክምችት ጋር ሲነጻጸር እጅግ ግዙፍና ወደር የማይገኝለት ባህር መሆኑን ያረጋግጣል። አሁን ደግሞ የኮይሻን 9 ቢሊዮን ሜትሪክ ኪዩብ የውሃ ክምችት ከቀሩት ሁለት ግዙፍ ግድቦች ማለትም ከተከዜና ከህዳሴው ግድብ ጋር እናገናኘው። በከፍተኛ ገደል ላይ የተገነባው የተከዜ ግድብ ወደ 9.3 ቢሊዮን ሜትሪክ ኪዩብ ውሃ የመያዝ አቅም ስላለው በውሃ ክምችት ከኮይሻ ጋር እጅግ ይቀራረባል። በአንጻሩ ታላቁ የህዳሴ ግድብ 74 ቢሊዮን ሜትሪክ ኪዩብ ውሃ የመያዝ አቅም ስላለው እሱን መወዳደር ባይቻልም ኮይሻ ግን በሀገሪቱ የውሃ ክምችት ቢሆንም ግንባር ቀደምትነቱን ይዟል። በአጠቃላይ ስንመለከተው ታላቁ የኮይሻ ግድብ የኃይል ማመንጨት አቅሙ ሆነ የውሃ ይዞታው ኢትዮጵያ ለአፍሪካ የምታደርገውን የኤሌክትሪክ ኃይል ሽያጭ በከፍተኛ ሁኔታ የሚያሳድግና አንበሳ ፕሮጀክት ነው። ከግልገል ጊቤ 1 እና 2 ከጣና በለስና ከተከዜ በብዙ እጥፍ ብልጫ ያለው ከህዳሴው ግድብ ቀጥሎ የሀገራችን ሁለተኛ የጀርባ አጥንት ነው። እናንተ ስለዚህ ፕሮጀክት ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን ሁልጊዜ እንደዚህ ያሉ ጥልቅ መረጃዎችን እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ አዲስ መረጃ እስክንገናኝ ድረስ ሰላም ቆዩልኝ።